ዛሬ ደግሞ እንግዲህ አብርሽ እንደምታዩት ቡታጅራ ለመሄድ ተዘጋጅቶ ወንድሙንም ኤፍሬምንም ሁላቸውንም ይዞ ሂዷል ማለት ነው። ሩቲም ደግሞ እያለቀሰች ነው የሸኘችው። ያው ፍቅር ነው፣ ናፍቆት ነው። የምትወዱት ሰው ጋር ለሰከንድ ቢሆን መለያየት አያስፈልግም። በጣም የገረመኝና የደነቀኝ ነገር እንዲሁም ደግሞ አንዳንድ አባባሎች አሉና እነዚህ አባባሎች ትክክል መሆናቸውን ዛሬ ተረድቻለሁ። አንዳንዴ ወድቀ ከቀረ ማንም አያስታውስም፣ ማንምም ትዝም አትለውም ይባላል። ከፍታ ባገኘ ቁጥር እንዲሁም ከፍ ባልክ ቁጥር ግን ሰው ሁሉ ያስታውሳል፣ እንዲሁም ደግሞ ምቀኞቹ ይበዙባል ይባላል። ትክክል እንደሆነ ዛሬ በደንብ አድርጋ ይቸዋለሁ ማለት ነው። እህቴ አንድ ነገር ልነግርሽ የምፈልገው ነገር ይኸውልሽ፣ እስከ ዛሬ አብርሽ ነበር ለረጅም ጊዜ። ዛሬ ትዳር ሲይዝ እንዲሁም ደግሞ ሚስቱ አረገዘች ሲባል እንዴት ልትመጪ ቻልሽ? በመጀመሪያ ደረጃ እሱ አግብቶ ትዳር ይዞ ካየሽ አርፈሽ ቁጭ ማለት ነበረብሽ፣ ተስፋም ቆርጠሽ ማለት ነው። አንዳንድ ሴቶች አላችሁ በጣም የምትገርሙኝ። የሆነ የድሮ ፍቅረኛችሁ በቃ ምንድነው ሲያገባ ወይ ትዳር ሲይዝ ምናምን ነገር ያን ነገር ለመበተን ወያችን ትቶ ወደኔ ይመጣል ብላችሁ አስባችሁ ይሆን? አይዶን ነው። ያ ደግሞ ሊሆን እንደማይችል ታውቂያለሽ። ወይ ደግሞ ቻናል ለመክፈት ፈልገሽ ወይ ቻናልሽ እንዳዲግ ከሆነ ኦኬ ኖርማል፣ በማንኛውም ዩቲዩብ ቻናል የሚደረግ ነገር ነው። በእንደዚህ አይነት በፕራንኮች ምናምን ከአብርሽ ጋር በውስጥ አውርተሽ ከሆነ ወይም ደግሞ ብቻሽንም ቢሆን ዩቲዩብሽን ለማሳደግ ከሆነ ኦኬ። ግን አንድ ነገር ስናደርግ የማናቸውንም ህይወት የማያበላሽ ነገር መሆን አለበት። ይህ ነገር የአብርሽን ህይወት ሊያናጋው ይችላል፣ ትዳሩን በተለይ ማለት ነው። ስለዚህ እየተናገርሽ የነበረው ስለ ሩታ ከፍሏት ነው ምናምን፣ ከፍሏት ምናምን አይደለም። ከመጀመሪያውም ከሩታ ጋር የተገናኘው በፍቅር ነው። ያልሆነ ነገር አትዋሽ። ያለ ውሸት ብትመጪ ኦኬ። ግን ከፍሏት የሆነ ጊዜ ከፍሏት ቪዲዮ አብሯ ሲሰራ የነበረው ልጅ ነበረች አለች። ሩታ ነች አይደለም። ሩታ አፍቅራው ነው የመጣችው ከመጀመሪያው ማለት ነው። ከዛ ፍቅሯን አልቀበልም ብላ ምናምን ከዛ ፍቅሩን ተቀበለች። ብዙ ሰው ያላመነ ሰው ነበረ እስካሁን ድረስ ስቲል በቃ ፍቅረኛዎች እንዳልሆኑ፣ ግን ደግሞ አርግዛው እውነት መሆኑን አሳይታናለች ማለት ነው። ስለዚህ ተይሄድ